ሰላም ቤተሰብ ዛሬ ደግሞ ይዤላችሁ የመጣሁት ማይክሮ ወርከርስ የሚባለው ዌብሳይት ላይ እንዴት በቀላሉ ገንዘብ ሜክ ማድረግ እንደምትችሉ ነው። ቀጥታ ወደ ቪዲዮ እንግባ። ቪዲዮን ከመጀመራችን በፊት ፕሊዝ ሰብስክራይብ እያደረጋችሁ በቀጣይ መለቃቸው የተለያዩ ቪዲዮዎች አሉ። እሱ እንዲደርሳችሁ ፕሊዝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን እንጀምር። እንግዲህ ያው ስክሪኑ ላይ እንደምታዩት ማይክሮ ወርከርስ ብላችሁ ሰርች ታደርጋላችሁ። ሁልጊዜ እንደምላችሁ ሁልጊዜ መጀመሪያው ሊንክ ተጠቀሙ። ትክክለኛው ሊንክ እሱ ስለሚሆን ማለት ነው። የተለያዩ አማራጮች አሉ። እዚህ ጋር እንደምታዩት እንግዲህ microworkers.com የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ቀጥታ ወደ ሎጊን ፔጁ ሪዳይሬክት ያደርገናል። ግን እዚህ ጋር አሁን እኛ ጀማሪ ስለሆነን ከዚህ በፊት ተጠቅማችሁ ማታውቁት ከሆነ ሬጂስተር ፎር ፍሪ ወይም ደግሞ ሳይን አፕ የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። እንግዲህ ይኸውና ወደዚህኛው ፔጅ ሪዳይሬክት አድርጎናል። ምንድነው ይሄ? እንግዲህ ፈርስት ኔማችሁን ሚድል ኔም እና ላስት ኔም ታስገባላችሁ። ብዙ ጊዜ የሚሳሳቱት ምንድነው እዚህ ጋር ብዙ ሰዎች ሚድል ኔም ላይ የምትጽፉት የአባታችሁን ከዛ ላስት ኔም ማለት የአያት ስም ነው። ስለዚህ እሱን በስነ ስርዓት አስገቡ። ምክንያቱም ምንድነው ብዙ ጊዜ ችግር የሚያመጣው ዊዝድሮ ላይ ትክክለኛ ናሽናል አይዲያችሁ ላይ በኋላ ላይ ናሽናል አይዲ ቬሪፋይ ስለምናደርግ ትክክለኛ ናሽናል አይዲያችሁ ላይ ያለውን ነገር ነው የምትሞሉት ማለት ነው። ስለዚህ እዚህ ጋር እንደምታዩ ጄንደር ታስገባላችሁ። ኢትስ ኦፕሽናል፣ ግን ከፈለጋችሁ ማስገባት ትችላላችሁ። በርዝ ዴታችሁ እዚህ ጋር እኔ እንደማደርገው ታስገባላችሁ። እዚህኛው ጋር መሳሳት የለባችሁም። ሁሉም ኢንፎርሜሽኖች ትክክለኛ ስማችሁን መያዝ አለባቸው። ኢሜይል ታስገባላችሁ። ኢሜይሉ የምትጠቀሙበት ኢሜይል እየተጠቀማችሁበት ያላችሁበት አሁን ከረንትሊ ማለት ነው፣ እሱን አስገቡለት። ዘን ፓስወርድ ላይ ስትሮንግ ፓስወርድ ያስገባል። ሁለተኛው ምንድነው እንግዲህ እዚህ ጋር ፕሊዝ ፕሮቫይድ ቫሊድ ሆም አድሬስ ይላል። ሆም አድሬሳችሁ ታስገባላችሁ። አድሬስ ላይ ለምሳሌ ቦሌ ከሆነ ቦሌ አዲስ አበባ ኢትዮጵያ ትላላችሁ። ሌላም ቦታ ካላችሁ እሱን ማስገባት ነው እንግዲህ አድሬሷን እና አድሬስቱ ላይ ዚፕ ኮድ ላይ ፖስታል ኮድ ወይም ዚፕ ኮድ 1000 የኢትዮጵያ ማስገባት የአዲስ አበባ ማስገባት ትችላላችሁ። ካንትሪ ኦፍ ሬዚደንስ ኢትዮጵያ ትላላችሁ። እንግዲህ ይሄንን ፎርሞች በትክክል ሙሉት። ብዙ ጊዜ ችግር የሚያመጣው እንዳልኳችሁ ዊዝድሮ ላይ ስለሆነ ሲምፕሊ እነዚህ ነገሮች ሞልታችሁ ሰብሚት ምትላለች፣ እሷን ክሊክ ታደርጋላችሁ ማለት ነው። ኦኬ እንግዲህ አሁን ምንድነው የሚቀረን? የቅድም ሳይን አፕ ያደረግንበት የኢሜል አለ አይደለ? እሱን ቬሪፊኬሽን ይጠይቀናል። ስለዚህ ቀጥታ አዛኛው ኢሜላችሁ ላይ ሄዳችሁ ቬሪፊኬሽን ኮድ ሳይሆን አክቹሊ የሚልክላችሁ ሊንክ ነው። እሱ ሊንክ ትነካላችሁ። እዚህ ጋር እንደምታዩት ኦኬ ልኮልናል። አሁን ክሊክ ሂር ምትላለች፣ እሷን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት ክሊክ ሂር ቱ አክቲቬት ዩር አካውንት ይላል። ኮንግራቹሌሽንስ ይብሎናል። ጨርሰናል አክቲቬት አድርገን አካውንታችንም ማለት ነው። ስለዚህ የሚቀረው ነገር ምንድነው? አሁን መስራት ብቻ ነው። ማይክሮ ወርከርስ ላይ ሎጊን እናደርጋለን። ምክንያቱም አሁን አክቲቬት ስላደረግነው ሰክሰስፉሊ ሬጂስተር አድርጎናል። ቀጥታ ምንድነው ወደ ሎጊን ፔጁ ሪዳይሬክት ያደርገናል። ወደ ደግሞ እዛች ጋር እንደምታዩት ሎጊን ምትላለች። የኢሜል ክሬዴንሻልስ እና የፓስወርድ ክሬዴንሻላችንን እንሞላለን። ከዛ ሎጊን ብለን እንገባለን ማለት ነው። እንግዲህ እዚህ ጋር እንደምታዩት የማይክሮ ወርከርስ ትክክለኛው ይሄ ኢንተርፌሱ ይሄ ነው። ሌላ ዌብሳይት ቼክ እንዳታደርጉ፣ ተመሳሳይ ዌብሳይቶች አሉ። ስለዚህ ይሄንን ወደ ታች ስክሮል እያደረጋችሁ ትክክለኛው ዌብሳይት መሆኑን በደንብ ቼክ አድርጉ። ብዙ ጊዜ ችግር የሚፈጠረው በዚህ ነው። ያልሆነ ዌብሳይት ወይም ደግሞ ተመሳሳይ ዌብሳይት ላይ ሰዎች ገንዘብ ለመስራት ሲሞክሩ ያለውና መጀመሪያ ዌብሳይቱ ትክክለኛው መሆኑን አረጋግጡ። አሁን ላይ ብዙ አማራጮች አሉ። ኤአይ መጠቀም ትችላላችሁ፣ ጄሚናይ መጠቀም ትችላላችሁ ለምሳሌ በቀላሉ ማለት ነው። ስለዚህ ትክክለኛው ዌብሳይት ይሄኛው ነው። እንግዲህ ሁሉ የምታዩት እንግዲህ የሥራ አማራጭ ነው። ስለዚህ የምትፈልጉትን መርጣችሁ ዩዝ ዲስ የሚል አለ፣ እሱን መንካት ትችላላችሁ ማለት ነው። ስለዚህ ይሄ ነው እንግዲህ ዋናው ፕሮፋይላችን ይሄኛው ነው። ይሄኛው እዚህ ላይ እንደምታዩት እንግዲህ ብዙ አማራጮች አሉ፣ የሥራ አማራጮች አሉ። ለምሳሌ የምትመለከቱት ይሄ የሰርቬይ ነው። ስለዚህ ሰርቬይ ሞልታችሁ
ገንዘብ በቀላሉ ሜክ የምታረጉበት ዌብሳይት ነው ማለት ነው። ስለዚህ ይሄ ዌብሳይቱ ይህንን ይመስላል። ጆብስ የምትላለች ከላይ እሷን አንድ ጊዜ ክሊክ ታደርጋላችሁ ሁሉንም ስራዎች ለማየት ማለት ነው። እንደምታዩት እንግዲህ 1731 ጆብ አቬለብል ነው ይለኛል። ስለዚህ እሱን ነገር ወደ ታች ስክሮል እያደረግን እናያለን ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ለምሳሌ ሳይን አፕ ስላደረጋችሁ ብቻ 0.10 ሳንቲም ይከፍላል። ጀስት ሳይን አፕ ስላደረጋችሁ ብቻ ምንም አይነት ተጨማሪ ስራ የለም። ምንም አይነት እውቀት አይጠይቃችሁም። ምንም አይነት የኮምፒውተር እውቀት፣ የቴክኒካል ስኪል በፍጹም ምንም ይጠይቀው ነገር የለም። እንደምታዩት 0.55 0.2 ብዙ ገንዘብ የምትሰሩት እንግዲህ አብዛኛው ሬዲት ላይ ነው። እንደምታነቡት እዚህ ጋር ጆብ ኔሞቹ ላይ በግራ በኩል ያለው ማለት ነው። እሱን ስታነቡት እነዚህ አይነት የገንዘብ ኦፕሽኖች ያመጣላቸዋል። ስለዚህ ይሄ የሚያሳየው ምንድነው? ለምሳሌ ከ700 ስንት ስራው ተወስዷል የሚል ነው እዚህ ጋር የምታዩት ደን የሚለው ላይ ማለት ነው። ስለዚህ ዌብሳይቱ ይሄንን ይመስላል። ሌላ ጥያቄ ካላችሁ ፕሊዝ ኮሜንት ላይ ጻፉልኝ። ሰብስክራይብ አድርጉ። በአዳዲስ ቪዲዮዎች እንመጣለን ሰሞኑን። የዛሬው ቪዲዮ እንግዲህ ይህን ይመስላል። በተቻላችሁ መጠን ሼር አርጉት፣ ላይክ አርጉት፣ ሰብስክራይብ አርጉ። ይህንን ይመስላል አጠቃላይ ዌብሳይቱ። እንግዲህ በቀጣይ ራሴ ቪዲዮ እየሰራው ላይቭ ማለት ነው እንዴት እየሰራው ገንዘብ እንዴት ዊዝድሮ እንደማረግ አሳያችኋለሁ። ዊዝድሮ ኦፕሽኖችም ብዙ አሉት። በቀጣይ እንገናኝ። ቴንክ ዩ ቻው።